ቤተሰቦቼ እንዴት ናችሁ? ደህና ናቸው? የዩቱብ ተከታታይ በሙላ ፋሚሊዎቼ ሰላም ሰላም ብያለሁ። በቅርቡ እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን ሰላም። ባለፈው የልብስ ማሽን ብታሳይ የሚላችሁ የነበረ ይኸው የኔ ልብስ ማሽን ነው። ልብሶቹን እዚህ ላይ ሰቅቄ ነበር እና እንደዚህ መሰለኝ ወደዚህ ላቅርቦ መሰለኝ የሚታይ አይመስለኝም። እስቲ እንዲህ ላድርጎ በቅርብ ማለት ነው እንዲቀርበኝ ለኔ እንደዚህ ይሻላል መሰለኝ። መስታወቱ ደግሞ ያንጸባርቅበታል። ምንም ማድረግ አይቻልም። ካሜራ ጥራት ይባላል። እና እንዴት ናችሁ? ደህና ናቸው? ወዶች ሰላም ናቸው? ይኸው ልብስ ጀምረናል። ገባ ገባ በሉ። ማሽን ነው ማለት ነው፣ በደቂቃ ስለሚጮህ ማለት ነው። በተረፈ ሁላችሁም ደህና ናቸው? እኔ እግዚአብሔር ይመስገን ሰላም ነኝ። ክብሮች ባለመድኃኒዓለም አለሁላችሁ። ወዶቼ ማሮቼ ሰላማችሁ ይበልልኝ በያላችሁበት እና አይዟችሁ ፈጣሪ የተሻለ ቀን ይሰጠናል ነገ። እና ደግሞ ለመስራት ለምንም ነገር ማንንም አትስሙ። ራሳችሁንና ራሳችሁን አዳምጡ። የምሬ ነው። ሰው ብዙ ነገር ነው የሚለው የምር። አሁን ለምሳሌ የሆነ ነገር እንኳን ፈልገሽ ለማድረግ ማለት ነው ስታማክል እንዴ ይሄ እኮ አይሆንም፣ ኢትዮጵያ ኑሮ እኮ እንደዚህ ሆኗል፣ ዘይት ራሱ እንዲሆን እንዴ ብታስቢ አረዛ ሁኚ ይሉሻል። ስለዚህ እኔ የሚለው ራሳችሁን አዳምጡ። ከራስ በላይ ምንም የለም። እውነት ይሄ የመስኮት ጨር ሰላማችን ነሳ። እስቲ ወደዚህ ልቀይር መሰለኝ። ደግሞ ካሜራማኑ እኮ አስቸገረን እናንተ ውዶች። ወይ ዘንድሮ እስቲ እንደዚህ ቢሆንስ አይሻል? እና ሰው በሽተኛ ነው ማለት እውነት ታሞ ራሱ ሰውን ያሳምማል። እና አትስሙ ማናችሁ ደግሞ ራሳችሁን አዳምጡ። ማንንም በህይወታችሁ አታስገቡ። ራስሽ የሚያዋጣሽ ከሆነ በነገራችን ላይ ሰው ምክር መጥፎ ነው አይደለም ብዬ ሳይሆን የሆነ ነገር አለ። ለምሳሌ የምታማክራችሁ ሰው እንደዚህ በቃ እንትስቱ በተለይ ማለት ነው የምረኔ በቃ ማሮኛል፣ ደክሞኛል፣ ልመጣ ነው ምናምን ብለሽ በጣም የምትወድ ጓደኛ ወይ ቤተሰብ ይሁን ትያለሽ። እንዴ ያምሻል እንዴ ምን ለምንድን ነው የምትመጪው? እዚህ እኮ ኑሮ ተወዷል በጣም እንዴ ጤነኛ አይደለሽ፣ ኑሮ ተወዷል እኮ ይላሉ። ከዛ ምን ስትል አዎ ኑሮ ተወዷል እዚህ እና ደግሞ ከምንም በላይ ያሳቀኝ ማለት ነው እንደዚህ አንቺማ እኮ በሌላ ጊዜ ነው ፈጣሪ የገላገልሽ። እውነት ምን መገላገል አለ እዚህ እየተሰቃዩ መተኛት እያሉ ሳንተኛ ስንት አሁን በተለይ ትምህርት ቤት ስለተዘጋ ስንት ጉድ ችለን ያለ ነው። እና ምን ማለት ፈልጌ ነው፣ በራሱ ጫማ ያልተራመደ ለሰው ያዝ። የምሬን ነው የምላችሁ ነው። ራሳችሁን ጠብቁ ከፈጣሪ ጋር። እውነት ራሳችሁን ጠብቁ የምላችሁ። ሁሉ በራሱ ጊዜ ይመጣል። መጨናነቅ አያስፈልግም። ስደት ስትሆኑ ፍሪ ሆናችሁ ነው። አለምዘተኛት ምን አባት እኔ 2 ዓመት ሰርቻለሁ። ምን አደረኩ? ምን ሰራው? ምንም አትስሪ። ዋናው አንቺ ሰላም ነው። ከአንቺ የሚፈልገው አንቺ ሰላም መሆንሽ ነው። እሺ ውዳ አብጭ ተሳሳች ሰው እንደሆነ እስከመቼ ቆይ እስከመቼ ስደት
የስደት እኮ ክፉ አለ እውነት በልቶ የሚኖር ሰው የለው። ሁሉም ከፍቷቸው ተርቦ በየቤቱ በልቶ አይደለም ሰው ስደት ላይ መጥቶ የሚኖሩ ፍሪጅ የሚቆልፍባቸው አለ። ለምሳሌ እንደኔ ነፃነት የሌለው ሰው አለ። ለምሳሌ ነፃነት የለኝም። ቤቱ እንደ ቤተ መንግስት በካሜራ የተጠመደ ነው። መቼስ እኔ ምንም እስካላደረኩ ምንም አያደርግም ብዬ ውስጤን አሳምኜ እየሰራሁ ነው። እግዚአብሔር ይመስገን ልጨርስ ነው። እኔ ኮንትራት ልሄድ ነው። ለምን ልሄድ ነው ያልኩት ከልኩ አያልፍም። ቢሰሩ ባይሰሩ የሆነ የዛሬ ዓመትም ቀዳዳው ስፋት ነው የቀዳዱ ብዛት የዛሬ ዓመትም እዛ ነው የሚቀጥለው ዓመትም። ስለዚህ ለምን ጊዜያችንን በተለይ አረብ ሀገር መጥታችሁ ያልወለዳችሁ እህቶቼ ገብታችሁ በጊዜያችሁ ተጠቀሙ። እድሜ ታክሲ አይደለም፣ ቆሞ አይጠብቅም። የምሬን ነው። እና አንቺ ስትሰጪ ኖረሽ ማለት ነው። ኢትዮጵያ ስትገኝ አይ ስደት ሀገር ምንም ላትለውጥላት መውለጃ እኮ ጊዜ ያለፈ ነው የምትባይ እንጂ የኛ አርጋን እኮ ነው የሚልሽ የለም። ለኛ አርጋ እኮ ነው እንደዚህ ያለፈባት። እንደው ስታሳዝን እንኳን ምናምን ብሎ ወይ ጸሎት ወይ ዱዓ የሚያደርግልሽ የለም። እንደውም የቡና መጠጫ ነው የሚያደርጉሽ። ጭራሽ መዘባበቻ ነው እንዳንድ አካል እንዳትሆኑ እየተባልሽ ነው። ስለዚህ ያ ሁሉ ሳይመጣ በጊዜያችሁ ተጠቀሙ። 2 ዓመት ብለሽ ከሆነ ይህ ፈጣሪ አለ። በቃ 2 ዓመት ስልሽ ደግሞ ግቢ ስልሽ ባዶ እጅሽን አይደለም፣ የተወሰነ ለራስሽ የሆነ ያጂ ሀገር ላይ ምንም ተሽጦ ይኖራል። ምን አባል ስለዚህ ውዶች የኔ ልገባ ነው። ከ2 ወር በኋላ ኢትዮጵያ እንገናኛለን ኢንሻአላህ እግዚአብሔር ፍቃዱ ከሆነ እላችኋለሁ። እና ደስ ብሎኛል። ጸባይን ያሳምር መድኃኒዓለም። እኔ ከምን በላይ ኢትዮጵያ መሄድ የፈለኩት ምን ይመስላችኋል? ዩቲዩብን በነፃነት ለመስራት ሰው አየ፣ ካሜራ አየ፣ ሴትዮ አየችኝ። እንዲህ እንዴ ሰው ነፃነት። እኔ እኮ ማርያምን ካቴና አልገባም እንጂ እኮ እስር ቤት ነው ያለሁት በፈጣሪስ ያም ማለት ነው ካልቸር ላይ ሳይሆን ይሄ ምን ነበር? ያው ለምሳሌ አዲስ አበባ ውስጥ ቃሊቲ ያለ ዋና ከሆነ በቃ የእስር ቤቱ እንትኑ ከባድ ከሆነ ቃሊቲ ነው የሚወርደው። ከዛ በኋላ ሸዋሮቢት የሚባል እኔ ግን ሸዋሮቢት ነው ያለው ታስሬ። ለምን እንዲህ እንዳልኳችሁ ታውቂያላችሁ? እኔ ማለት ነው ወደ ውጭ የሚወጣው ወይ ግቢ ላጥብስና ወይ ቆሻሻ ስትነሱንም አሁን ሁኔታዎቹን በፊት እየተከተለች እንታይ ነበረ። እግዚአብሔር ይመስገን አሁን ትተኛለች። ግቢ አጥባለሁ። ግቢ ራሱ እያጠብሽ እኮ ብዙ ቪዲዮ መስራት ትችያለሽ፣ ግን ተከትላ ስለምታይ ለምንሽ ትባያለሽ። ስለዚህ እስር ቤት ላይ በገዛ እጄ ፈርሜ የገባሁት ተመስገን። ግን እንደዛ ሆኜ አላማርረውም ፈጣሪ እግዚአብሔር ምክንያት አለው ለሁሉም። ለዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ያው ልብስ እያተኮስን ነው ከስር እንዳይበዛብኝ እላችኋለሁ። የእኛ ልብስ ማሽን ደግሞ እንደዚህ ነው። እንደውም አይጎዳም እግር አለ እንደ ምጣድ ትከፍቻለሽ። በአሳሲው ቁጥር አላቸው። እዚህ ጋር ለምሳሌ ኮተን አለ፣ ላይኖር አለ። በቃ ራሳቸው ቁጥር አላቸው የምትተኩሽበት ማለት ነው። እንዳያርብሽ። አያርም ስትጀመር ብትተኩሽበት ሴቶች ነፍስ ጨርስና ወንዱ ብዬ ነው እላችኋለሁ። ባለፈው የሆነ የቆይታ ቪዲዮ ሰርቼ እየተኮስኩ ማሽኑ አይታይም፣ ማሽኑ ሲታይ ስላላችሁ ይኸው ማሽኑ ይሄን ይመስላል።
አንዳንዶች ቤት አለ እና ማቆም ነው እንጂ የሚደክምሽ ልብስ ሲበዛ እንትን አይልም። ምክንያቱም እንደዛኛው እንደዚህ ይሄን አያምሽም። ምክንያቱም ትከብኛለሽ ሲጮህ እንትን ትያለሽ። ገባሽ? እና እንደዛ ነው። ይሄ ደግሞ የማረግ ልብሳችን ነው። እሺ የቁር የማረግ ልብሳችን ማረግ ልብሳችን በቀላሉ ያላችሁ እንደ እናንተ ታው ቪዲዮ ቀስ ብዬ ነው አይሰንጥፍ ቢከፍተው ድምፁ ይረብሻል። ከምንም በላይ ድምፁ ጥራት መኖር አለበት። አለበለዚያ ሰው ለማዳመጥ ራሱ ይሸክኩ በልቡ ላይ ሲሰራ ራሱ ዱላ እያቆለቁ እንጃጃለሁ። ራሴ ከፍቼ ሲሰማ በፈጣሪ ለዚህ ስንል ለፈጣሪ ሁላችንም ያሰብነውን አሳክተን ለሀገራችን ያብቃን። ደግሞ ሁለተኛ ነገር ደግሞ ማለት የሚፈልገው ነገር አዳዲሶች ከኢትዮጵያ የምትመጡ እህቶች ራሳችሁን ጠብቁ። አረቦች ቤት በየቦታ ካሜራ ይደብቃሉ። ስንት አይነት ካሜራዎች አሉት እና ማታውቁ ተጠንቀቁ። እናንተን የሚያስጠይቅ ነገር አትስሩ። ሳኡዲ ደግሞ በጣም ከባድ ነው ከሁሉም ሀገር ማለት ነው። እና ደግሞ ስትመጡ በ30 ብር የምታፍሱ ሳይሆን አንዳንዶቹ አንዷ ባለፈው አቢባ ቤት ገብታ ያየዋት ልጅ ነበረች እና ስንት አመትሽ ነው ምናምን ስትባል 16 አመቴ ነው ምናምን አለች። ከዛ በኋላ መስራት ነው የምትፈልጊ? አራኔ መግባት ነው አለኝ። ለምን መጣሽ ስላት አረብ ሀገር ቁጭ ተብሎ ብር የሚታፈስ ነው የሚመስለኝ እና ገነት መስሎኝ ነበረ። አለም ማነው እንዲህ ብሎ የነገረሽ ትባላለች። ጓደኞች አንዳንዶች ሰዎች የተረገምን ናቸው እኮ እውነት። ለምንድን ነው ግን ያሳለፍነውን ነገር ማናናገሩ? ላይቶቻችን እንደዚህ አታድርጉ፣ ይሄን ቢሆን እንደዚህ ነው ብለን ለምን አናስተምራቸው? ምን ችግር አለ? አሁን ያቺ 16 አመት ትምህርቷን አቋርጣን የመጣች ብትማር ምን አለ? ያው አሁን ወይ ከብር አልሆነች ወይ ከጉልበት አለች። ሴትዮ የ6 ወር ምናምን እንዲከልክላታለች። ስንት ነገር አለ ልጅ የሰው ልጅ ላይ እና የምናውቀውን ብናስተምረው ምን አለ? ክፋት ምን አለ? አሪፍ ነው ምናምን ብለው ሰውን ከሀገር ማውጣት ይባላል። ለአረብ ሀገር ጥሩ አለ እንዴ? ፈክተን ነጭ ላባችን እንዳንጠብጥበን እኔ ልብስ ሲተኩስ ማለት ነው በጀርባዬ ላቤ እየተንቆረቆረ ሳኡዲ ጽዳት፣ ምግብ፣ ልጅ እኔ እግዚአብሔር ይመስገን ልጅ የለብኝ። ክብሩ ይስፋ። ጽዳት፣ ምግብ ራሴ ነኝ። ከ3ኛ ፎቅ እስከ 4ኛ ፎቅ ተመላልሼ ነው። እንደዚህ ስቃይ እንዳለ ብለው የወደደ ሰው ይመጣል። እናንተ ሄዳችሁ ሌላ ልጆች መጥቶ የሚሰሙ እዚህ ሌላ ለምን አስፈለገ? ለምን ምን አለበት? ያላወቅሽም ብታሳውቅ እህትሽ ነች። ችግር እንዳለ ካልሰራች ምንም እንደሌለ ከምንም በላይ ደግሞ ከምንም በላይ ደግሞ ማለት ነው እንትን ይሄ ምን ነበረ ናቴ ልጅ ደግሞ ምን እንትን አለብኝ በእናትህ። ከምንም በላይ ደግሞ ከዛ ከኢትዮጵያ መጣችሁ ማለት ነው እንደ ኢትዮጵያ እንደ እናታችሁ ቤት በሰዓት ጠጭ የምትል መስሏችሁ ሳትበሉ ጾማችሁን የምትታመሙ ጮጋራ በሽተኛ የምትሆኑ ሀቢብቲ አረብ ሀገር ማለት ነው። ከውጭ እንኳን አምጥተው ሰራተኛ የሚባል ነገር የለም። ሲወጡም ራሳቸው ነው በልተው የሚመጡት። ያመጡልኛል ብለሽ አፍሽን ከፍተሽ አትጠብቂያቸው። ቤት ውስጥ ነጭ ሩዝም ካለ ቀቂ። ሩዝ አይጠፋም መቼም፣ ዱቄት አይጠፋም መቼም ከአረብ ቤት ሌላ ቢጠፋ ማለት ነው።
ቅጣሽን ጋግረሽ ወይ ደግሞ ዳቦ አብክተሽ ጋግሪ። ካልቻልሽ ቂጣ ጋግረሽ በድንች አይጠፋ አለ ድንች ወጥ ሰርተሽ ቃራዎችም አሉ ግዴታ በርበሬ መቀናጣት አያስፈልግ ባለው ነገር ራስሽን ጠብቂ። ለምን የጨጓራ በሽተኛ ትሆኛለሽ? እና ነገ ስንት ነገር ይጠብቅሻል። እውነት አንዳንዶቹ እኔ ይገርሙኛል። ቁጭ ብሎ ብይ ካልተባሉ የማይበሉት እነሱ ብሉ አይደለም በህይወት ዘመናቸው ማለት ነው። አንዳንዶቹ የተባረሩ ከሆኑ ሊሆን ይችላል አይዶን እውነት እንጂ እኔ ከራሴ ነገራቸው ራሳቸው ተጠራርቶ ልጆቻቸውን ይዞ ይመጣሉ። እኔ ግን በላች ጠጣች ሌንታቸው አይደለም። እኔ ደግሞ ሞኝ ነኝ ገብቼ ቲማቲም ለብ ሰርቼ ኩብዝ ጋግሬ በልት እናቴ እኔ ምንድነው ትርፌ ከደሞዝ በስተቀር እኮ ራሴን ካልጠበቅኩ ሙቀት ነው። ካልበላችሁ ትወርቃላችሁ። አንቺ ከእርሽ ሌላ ሰው ታመጣለች እንዳይመስልሽ ምንም አልቢወዱሽ ማለት ነው። ስለዚህ አትሳሳቱ፣ ራሳችሁን ጠብቁ። አሁን ደግሞ በጣም ሙቀት ነው። ውሃ ጠጡ። ልብስ የሚበዛባችሁ ቆማችሁ የምትሉት ልጅ የምትይዙት እና ደግሞ ሳውዲ ላይ ልጅ የምትይዙ ልጆች ራሳችሁን ጠብቁ። በጣም ጊዜ ከፍቷል እና ከምንም በላይ ደግሞ ደስ ያለኝ ዛሬ ማለት ነው እግዚአብሔር ጸሎታችን ሰምቶ ሌላ ኑር ሰው በ14 ዓመቷ ሀገር ገባች ዛሬ እና በጣም ደስ ብሎኛል። በነገራችን ላይ የተደሰትኩት ነገር ነው። እግዚአብሔር ግን አንድ ጊዜ መልስ አለው እውነት ፈጣሪ ለሁሉ መልስ አለው። መልስ ሳይሰጥ አይተውም መድኃኒዓለም። እንዴት እንደተደሰትኩ እንዴት እንዳለቀስኩት ማለት ነው። በቃ እንዴት እንደታዘነች ልጅነቷን እድሜዋን ሁሉ ነገሯን አታ ግን በሰላም ለሀገሯ በቅታለች። ያውኑና በፊት ስትሄድና አሁን የነበረችው ፎቶ ሳይ እኔ ያለቀስኩት እውነት ግን ሁለት ወደው እንኳን በነፍስ ገባች ለምትሆን እዚህ ሳውዲ አረቢያ ላይ ቃል የለም። የራሳችን ጠብቁ። እዚህ ሀገር ምሕረት የለም። ሳውዲ ላይ ምሕረት የሚባል ነገር ስለሌለ ራሳችሁን ጠብቁ። ከምንም በላይ አደራችሁ በፈጣሪ ሆነባችሁ። ብሉ፣ ጠጡ፣ ራሳችሁን ጠብቁ። ልብሱ ሲጨማደድባችሁ በዚህ ውሃ ነው ማሽኑ ሲያጥብ እንደዚህ አዙሩ ተረከቢ ማሽን እና በጊዜያችሁ ተጠቀሙ። ውሃ ጠጡ። ውሃ እኮ ለፊትም ጥሩ ነው። ያውላችሁ ጥርት ያደርጋል ውሃ ስትጠጡ ፊታችሁ ምንም የለም። እና ደግሞ ማዳት ይወጣብናል እንደዚህ ትሉ ጠዋት እንደዚህ ስትተኙ ማታ ባዝሊን ፊታችሁ እንደዚህ ተቀቡሽ። እሺ ቅመሞችዬ፣ የራሳችን ቅመም የመዳም ቅመም አይደለም። የራሴ ቅመም አንቺ የራሴ ቅመም የመዳም ቅመም እሺ ውዶቼ፣ ይሄን ነው የምላችሁ እኔ። በተረፈ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እውነት በጣም ደስ ብሎኛል። ሊገባም ስለሆነ ከልጆቼ ጋር ልገናኝ ነው። ይሄ ማለት ነው የተረገመ ነበረ። ድጋሚ ካላስጠፋ በስተቀር ይሻላል።
በስተቀር አልተመችቶኛል። እንኳን የተወቀሱ ይሄ ማለት ነው። ነጩን ያጠቁሩብኛል። ገባሽ? ቀይ ያደረገብኝ ሌሊቱን አበላሽብኝ። ችግር ነጭ ልብስ ስትኩሱ ናት እንትን አለብኝ። አየሽ ልጁን እንዴት እንዳበላሽብኝ። አይ ያልታደል ይደናደር እጄ ላለቅልቅና እንዲህ መተኮስ ነበር የረስቸው እና ይሄን ይመስላል። ስንት ነገር ሰርተን ስንትና ስንት ሆነን ብር የምናመጣው አንዳንዶቻችሁ ስልሽ ብር ላክልኝ ስል ቀልድ ቁጭ ብለን የምናወጣው ለፍተን መከራችን በልተን ግልብጫ፣ ስድብ፣ ቁጣ ሁሉንም ችለን እኔ እኮ በቃ ሁሉንም ነገር በፈጣሪ ብርታት እዚህ ደርሻለሁ። እግዚአብሔር ይመስገን። ትልቅን እንደ ሕፃን የሚያስብለት ከባድ ነው። ብቻ ሙቀቱ ያውላችሁ እንደዚህ እንዲህ ነው ውዶቼ። ኑሮ እንዲህ ይላችኋል። ታደርጊያለሽ እንዴት አደርግና ሲግል ደግሞ እንዲህ መቀነስ ይቻላል። ስልክ አለ፣ ዌል አለ፣ ኮተን አለ፣ ቁጥር አላቸው። ናይሎን አለ ደግሞ የተኮስኩ ያሉት እላችኋለሁ ወንዶች። በዚህ አጋጣሚ ማለት ነው አካውንትን ሰብስክራይብ አርጉልኝ፣ ላይክ፣ ኮሜንት፣ ሼር አበረታቱ። እሺ ቅመሞችዬ እንድታበረታቱ። እውነት ስደት አስጠልቶኛል። እኔ ከልጆቼ ጋር ጎብቼ መኖር የምፈልገው ዩቲዩብን እየሰራሁ ከልጆቼ ጋር ከእናንተ ጋር እየተጫወትኩ ቀሪ ጊዜ ኢትዮጵያ መኖር ነው የምፈልገው። በቃኝ ስደት እውነት ከልኮ ያለ አይሞላ ላይሞላ ነው። እኛ ስንት ዋጋ እየከፈልን ያለው እግዚአብሔር የከፈተን ጉሮሮ ሳያዘጋ አመድ እና ልጅ ወልዶ ደግሞ መውጣት ስለ በጣም ከባድ በጣም ቻሌንጅ ነው ራሱ ማለት ነው። ልጆች ይናፍቁሻል። መጀመሪያማ በመድኃኒዓለም ስም የመጣሁበት ሰሞን ያለፍኩት ወር ማስታወስ አልፈልግም። የምበላ ከእነሱ ጋር ነው የምጠጣው። ምን ቤተክርስቲያን ሲሄድ እዚህ ግን እናቴ እነሱ ተሰብስቦ ሲበሉ እየየ የት አባቱ ላማ ይኖራ እነሱ ተሰብስቦ ሲበሉ አንቺ ቤተሰብሽ ትዝ ይልሻል። አንዳንዴ አልበላ እያለቀስኩ ተኛለሁ። መኝታዬን በእንባዬ ሳረስ ማለት ነው። ወደሽ ከመጣሽ ሲከፍቱሽ አይክፋሽ ነው እና ፈጣሪው አያስችለኝ ብዬ ጸሎት አደረኩ። መድኃኒዓለም ግን አስችሎኝ
ለዚህ አድርሶኛል። ወደፊት እሱ ያውቃል። እና ከባድ ነው ቻሌንጁ፣ ከባድ ነው ውዶቼ። እውነት እኔ እኮ ሊሳሉ በፊትም እጃ ቃሉ የመጀመሪያ አይደለም አረብ ሀገር ዱባይ እጃ ቃለሁ፣ ግን ዱባይም አልተሳካልኝ፣ አልሆነልኝ። ገባው ሀገር ዱባይ ግን ነፃነት አላት እንደ ሳውዲ አረቢያ። እናቴ ልጅ ግን እኔ አልተሳካልኝ። ፈጣሪ ሲፈቅድ ነው። ፈጣሪ አልፈቀደም። ገባው ልጆችን የሚያርኩ አረብ ሀገር የቀመሰ ሰው አርፎ ስለማይቀመጥ ደግሞ ትንሽ ሰርች ጣስቲ ብዬ መጣው እንደ ድሮ መስሎ ማለት ስመጣ ወይኔ ልጆቼ እውነት እና ልጆቼ ማለት ነው እግዚአብሔር ይመስገን አድርጎልኛል። ክርስቶስ አልመዳናል እውነት። እና ምን ልላችሁ ፈልጌ ዛሬ የሌላችሁ እድሜያችሁን አረብ ሀገር ለረጅም ዓመታት የፈጃችሁ እህቶች ሀገራችሁ ግቡ፣ ልጅ ውለዱ ነው የምላችሁ። ለምን ሁሉም ነገር በጊዜ ነው የሚያምረው። እድሜያችን ይሄዳል። እውነት ዛሬ የመጣንበት የነበረው የዛሬ 2 ዓመት ሲጀምር ያህል እንደሚሄድ ማለት የሴት ልጅ እድሜ ደግሞ የተወሰነ እድሜ ነው በአሁኑ ሰዓት ማለት ነው። የድሮ እንኳን ችግር የለባቸው። አሁን ትውልድ ግን ከባድ ነው። ስለዚህ ልላችሁ ፈልጌ ነው። ሁሉም ነገር በጊዜ ሲሆን ነው የሚያምር። እሺ ውዶች፣ እና ልብሴን እየጨራረስኩ ነው። በጣም አመሰግናለሁ ስላችሁ ከእናንተ ጋር እየበረው ቪዲዮን እየቀረስኩ ያወራሙና አይዞሽ በርቺ ትችያለሽ በሉኝ። ምክንያቱም በቃ የአረብ ሀገር ሴቶች እኮ ቅመሞች ነን። የራሳችን የማንም ቅመም እንችላለን ሁሉም ነገር ችለንም ማለት እንደ ከማናውቀው ከቋንቋ ከብሔር ከምን የማይገናኙ ሰዎች ጋር እየሰራን የምንለው ብቃት አለን ለመስራት። ግን እናንተ ደግሞ አበረታቱ ሁላችሁ ሰብስክራይብ በማድረግ እኛ በተለይ አረብ ሀገር ያለን ሴቶች በቃ በትንሽ ነው የሚከፋን ገብተን ከሰው ጋር ስንግባባ እውነት ሰው ሌላ ቅጽል ስም ነው የሚሰጡን። ከየት ነው የመጣችሁ? ከአረብ ሀገር? ውይ እነሱ እኮ ኔክ ናቸው፣ ተነክቷል ጭንቅላታቸው። ተመቶ ስለሚመጡ አትፍረድ። እውነት እንኳን ቢኖርሽ የሚያምንሽ ተመቶ ናቸው። ከአረብ ሀገር የመጡት ጭንቅላታቸው እንዲህ ያደርጋል ስለምንባል ብሶትሽን እንኳን መናገራችን ዋጥ ነው። ስለዚህ እንደዚህ ሳትሉ አረብ ሀገር ወደ ኢትዮጵያ የምንገባው አዲስ ዩቲዩበሮች ስለሆን አበረታቱን። ሰው የደረስንበት እንድረስ። በጣም ነው የምወዳችሁ ማከብራችሁ ውድ ፋሚሊዎቼ፣ ምርጥ ፋሚሊዎቼ። መልካም ምሽት፣ መልካም ቆይታ። አመሰግናለሁ አብረን ስለቆየ። ቻው ቻው።